ሁለት እንኳን ደህና መጣችሁ እንደገና። እግዚአብሔር አምላካችን የተባረከ የተመሰገነ ይሁን። ይህን ጊዜ ስለሰጠን እናመሰግነዋለን። ወዶን ነው። ብዙዎቹ ሲባክኑ ሲባዝኑ ጠላት ግራ ሲያጋባቸው ሲያውካቸው፣ እኛን ግን እግዚአብሔር ቃል ሊያስተምረን እዚህ ስፍራ ሰብስቦናል። ሁላችን እዚህ የመጣ ነው በአጋጣሚ አይደለም፣ አስበን ነው። ማንን? ጌታን አስበን ነው። እሱን አስበን ስለሆነ እሱም ደግሞ ያስበናል፣ በመሃላችን ይሆናል። በመጀመሪያ ላነብላችሁ የምፈልገው አንደኛ ሳሙኤል ምዕራፍ 9 ይላል ቃሉና እንደገና ወደ ምዕራፍ 16 ወስዳችኋለሁ። ቄስ የተባለ አንድ ታዋቂ ቢንያማዊ ሰው ነበረ። እርሱም የቢኤል ልጅ የጾሮር ልጅ የባኮራት ልጅ የብንያማዊው የአፌቅ ልጅ ነበረ። ቄስም ከእስራኤል ልጆች መካከል በመልክ ቀናነቱ ተወዳዳሪ የማይገኝለት፣ ቁመቱም ከሌሎቹ ሁሉ ይልቅ ከትከሻውም በላይ ዘለግ ያለ ሳኦል የተባለ ወጣት ልጅ ነበረ ይላል። በጣም ግልጽ ነው ይሄ። ወደ ምዕራፍ 16 ልውሰዳችሁና ሌላ ደግሞ ታሪክ አነብላችኋለሁ። ምዕራፍ 16 ስለ ሳሙኤል ነው የሚናገረውና ሳሙኤል ኤልያብ አይቶ በእርግጥ እግዚአብሔር የቀባው ሰው እነሆ በእግዚአብሔር ፊት ቆሟል ብሎ አሰበ። እግዚአብሔር ግን ሳሙኤልን መልኩን ወይም ቁመታውን አይተህ እኔ ንቄዋለሁና እግዚአብሔር የሚያየው ሰውን እንደሚያይ አይደለም፣ ሰው የሚያየው ገጽታውን ነው፣ እግዚአብሔር ግን ልብን ያያል ይላል። የመጀመሪያው ትርጉም እግዚአብሔር ፊትን፣ ሰው ፊትን ያያል፣ እግዚአብሔር ልብን ያያል ነው የሚለው። ብዙም ልዩነት የለውም። ታሪኩን ለማገናኘት ያህል ሳኦል እንደምታውቁት የመጀመሪያ የእስራኤል ንጉሥ ነው። በሕዝቡ ጥያቄ ምክንያት እግዚአብሔር አምላክ ባሳየው መሰረት ሳኦልን ሊያነግሰው በመጣ ጊዜ ሳኦል አሁን እዚህ ጋር እንዳነበብኩላችሁ በእስራኤል መካከል ምን ተወዳዳሪ የለውም ነው የሚለው። በቁመናው፣ በመልኩ፣ በትከሻው ስፋት ምንም ተወዳዳሪ የሌለው ሰው ነው ይለዋል። ነገር ግን እግዚአብሔርን አልታዘዘምና ከጊዜ በኋላ እግዚአብሔር ጣለው፣ ናቀው። ሳሙኤል ለረጅም ጊዜ ለብዙ ዓመታት ለሳኦል ሲያለቅስ ሲያነባ ሲጸልይ ቆየና እግዚአብሔር አቁም አለው። አቁም፣ አሁን እንደ ልቤ የሆነ ሰው መርጫለሁኝና አቁም ብሎት ወደ እሴይ ቤተሰብ ላከው። እዛ እንደደረሰ አሁን የሚገርማችሁ ነገር ነው። ሳሙኤል ማንን ነው ያየው? የሳኦል ማለት የሳኦል የዳዊት ቤተሰብ ነበሩና እንደመጣ ኤልያብን ነው ያየው። ኤልያብን ሳይ ልክ በቃ እንደ ሳኦል ግርማ ሞገስ ያለው፣ ትከሻው ሰፊ፣ መልከ መልካም፣ በጣም ረዥም ነው። ምንም አልተጠራጠረም። በቃ እግዚአብሔር የመረጠው ሰው፣ እግዚአብሔር የጠራው ሰው ይሄ ነው አለ። ምክንያቱም እግዚአብሔር ፊት አይቶ ቁመናን አይቶ እንደሚመርጥ አድርጎ ነው ያሰበው። ያንን ተሞክሮ ኬት ነው ያገኘው? ከሳኦል። አሁንም ይህን ሲመለከተው እግዚአብሔር በቃ መልከ መልካሙን፣ ቁመናው ያማረውን፣ ትከሻው ሰፊ የሆነውን እየመረጠ የሚያነግስ መስሎት ነበረ። እና እግዚአብሔር ምን አለው? እዚህ ጋር እንዳነበብኩላችሁ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያልና ንቄዋለሁ፣ ተው ነው ያለው። ከዛ በኋላ ሲፈለግ የመጨረሻ ላይ ዳዊት ተገኘ። እግዚአብሔር ስለ ዳዊት የተናገረው ነገር እንደ ልቤ የሆነ ሰው አለ። እኔ ሁሌ የሚያስደንቀኝ ይሄ አባባሉ ነው።
ሰው ሆኖ ሳለ ሰው እንዴት ልቡ እንደ እግዚአብሔር ልብ ይሆናል? እግዚአብሔር ይርዳን። የምርጫ ጉዳይ ነው። እግዚአብሔርን የመፈለግ እግዚአብሔርን የመፍራት ጉዳይ ነው። አሁን ይህን እንደ መነሻ ነው ያደረኩና ወሰድኩላችሁ። ላካፍላችሁ የምፈልገው ግን ሰዎችን የሚመዝኑበት፣ የሚያዩበት፣ የሚለኩበት እና ራሳቸውንም የሚያዩበትና የሚለኩበት ሶስት የተለያዩ አስደናቂ እንትኖች ገጽታዎች አሉ፣ መንገዶች አሉ። እነሱ ላካፍላችሁና እኛም ቢሆን ራሳችንን የምናይበት ሰዎች ደግሞ ሰዎችን የምናይበት መንገድና ሚዛን ስለሆነ ይሄ ማወቅ እጅግ በጣም ጥሩ ነው። ወደዚህ ቃል አመጣችኋለሁ፣ አያይዘዋለሁ በኋላ። አሁን ግን ያልኳችሁን ልብ እንድትሉ እፈልጋለሁ። ሰዎች አሉ፣ ሰዎችን የሚያዩበት መንገድ አለ። ምክንያቱም ሰው የሰውን ልብ ማየት አይችልም። ሰዎች የሚመዝኑበት የራሱ የሆነ ሚዛን አለ፣ የራሱ የሆነ መንገድ አለው ማለት ነው። እንዲሁም እኛም ሰዎችን የምንለካበት የምንመዝንበት መንገዶች አሉ ማለት ነው። እነዚህ ሶስት ዋና ዋና መንገዶችን በደንብ አድርጌ አሳያችኋለሁኝ። ሰው ራሱን ሆነ ሰዎችን የሚመዝንበት የራሱ የሆነ ሚዛን አለው። ሚዛን ስላችሁ ይሄ ዕቃ የምንመዝንበት ሚዛን እንዳይታያችሁ፣ እሱን አታስቡ። እሱ አይደለም፣ ስለ መንፈሳዊ ሚዛን ነው የምነግራችሁ። ሰዎች እንደዚሁ ሰዎችን አንስተው ሚዛን ላይ አስቀምጠው ይመዝናሉ ማለት አይደለም። ግን ሰዎች ማንነታቸውን በራሳቸው ሚዛን ይመዝናሉ። ከዚህ የተነሳ አንዱን ከፍና ዝቅ ሊያደርጉት ይችላሉ። እና ለምን ቢባል እንዳልኳችሁ ሰው ቁመናን ነው የሚያየው፣ ወይም ንግግርን ነው የሚያየው፣ ወይም ድርጊትን ነው የሚያየው። እግዚአብሔር ግን ከዚህ ሁሉ የተለየ ነው። የምናደርገውን አይቶ አይደለም የሚመዝነን፣ የምንናገረውንም አይቶ አይደለም፣ ልብን አይቶ ነው እግዚአብሔር አምላክ ማንነታችንን የሚገልጸው፣ የሚያውቀውና የሚለየው። እንደነገርኳችሁ አሁን በሐሳብ ሰዎችን ስንመዝናቸው ምን አይነት ሰዎች እንደሆኑ ስንመዝናቸው ሁላችን ለአንድ ሰው የምንሰጠው ሚዛን አንድ አይደለም። አንዱን ሰው ወስደን አንዳንዶቻችን ምናልባት እንደው ግልጽ እንዲሆንላችሁ 50 ኪሎ መዘነነው ሊሆን ይችላል ልበል። ሌሎቹ ያንኑ ሰው ደግሞ 150 ኪሎ መዝነዋል በል። በጣም የተራራቀ ነው። አንዳንዶች ደግሞ ያንኑ ሰው እኮ ነው 10 ኪሎ አድርገውታል። እንዳልኳችሁ የክብደት ሚዛን አይደለም። ይሄን በመናገርበት ጊዜ ሰዎችን ማንነታቸውን ነው የምላችሁ። ይሄ ማንነት ብዙ ነገርን ያካትታል። ከዛ የተነሳ ሰዎችን ሲመዝኑ በእኩል ሁኔታ ሊመዝኑ አይችሉም። አንዱን ሰው ነው የምነግራችሁ። የተለያየ ሚዛን ይጠቀማሉ። ይሄ ብቻ አይደለም ደግሞ ሰዎችን የማዩበት የተለያየ መነጽር ደግሞ አለ። አሁን መነጽር ስላችሁ በአይኔ ላይ እንዳደረኩት አይነት መነጽር እንደዛ አትዩ። ሰዎችን የሚያዩበት ማለት ነው። ሰዎችን የሚያዩበት እይታ አለ። ሰዎችን ለማወቅ የሚያዩበት የራሳቸው የሆነ እይታ አላቸው። እሱም ይለያያል። አንድ ሰው ላይ 4 እና 5 ሰዎች ስለዛ አንድ ሰው ምን አይነት ሰው እንደሆነ እስቲ አይታችሁ ንገሩን ብትሉ ይለያያል። ምክንያቱም ልብን ማየት አይችሉም። እንደነገርኳችሁ የፊት ለፊት ላይ ያለው መልክ አይደለምና የሰው ማንነቱ ምሳሌ ላይ እንደምናገረው እንዳስተሳሰቡ ነው የሚለው። ያንን የሰውን አስተሳሰብ እኛ ማወቅ አንችልም፣ ማየትም አንችልም፣ መመዘንም አንችልም። ግን የራሳችን የሆነ ኦብዘርቬሽን እንወስዳለን፣ የራሳችን ግምት እንወስዳለን። ስለዚህ እንሳሳታለን። ሚዛኑም የማይሳሳት መነጽሩም የማይሳሳት ጥርት አድርጎ የሚያይ ጥርት አድርጎ የሚመዝን እግዚአብሔር ብቻ ነው። ምንም እግዚአብሔር ዘንድ ወገኖች ምንም አይነት ስህተት ሊኖር አይችልም። እኛ ግን ልንሳሳት እንችላለን። ሰዎችን በትክክል እናውቃለን ብላችሁ እንዳታስቡ። ማወቅ በጭራሽ አንችልም። በሌላ መልኩ ደግሞ ልንገራችሁ።
ሶስተኛው መመዘኛ፣ ሶስተኛው መለኪያ፣ ሶስተኛ እናውቃለን ብለን ሰዎችን የምንቀርብበት ሌላው ስዕል ነው ልበላችሁ። ሰዎችን እንስላቸዋለን። አሁንም ስለ ስዕል ስናገር ወረቀት ላይ ስለሚሳለው ስዕል አታስቡ። ሰዎችን የሰዎችን ፒክቸር የሰዎችን ስዕል ወይም ማንነት እንስላለን። እንዲህ ነው ይሄን ይመስላል ብለን እንስላለን ሰዎችን ማለት ነው። አሁንም አንዱን ሰው ልውሰዳችሁ። ያንን ሰው 3 እና 4 ሰዎች ቢስሉት በወረቀት ላይ ማለት ነው ቢስሉት ወደ ሐሳብም ውሰዱና ማገናዘብ ትችላላችሁ። አንዳንዶቹ ያንን ሰው እግሩን አስረዝመው ይሆናል። ምላችሁ ገባችሁ ይሆን? ስለዚህ እግር አታስቡ። ሌሎቹ ደግሞ ያንን ሰው እጁን ይሆናል ያስረዘሙት። ስለ እጅ አታስቡ። አሁንም ምላችሁ ይግባችሁ። አንዳንዶቹ ደግሞ ጆሮውን አስረዝመውት ሊሆን ይችላል። ሁሉም አንድ አይነት ስዕል መሳል አይችሉም። አገኛችሁኝ የምለው ነገር ግን እንዳለ ሙሉ በሙሉ ስዕል ሳይሆን እንደ ካሜራ እንዳለ ሰውን ፒክ የሚያደርግ የእግዚአብሔር አይን አለ። የምድርን ሰዎች ሁሉ የሚያይበት አይን አለው እግዚአብሔር። አይሳሳትም፣ ባዝድም አይሆንም። አብስትራክት የሆነ ስዕልም የለውም እሱ። ሰዎችን እንዳለ ፒክ ያደርጋቸዋል። ይህ ብቻ መሰላችሁ እንዴ? ወደ ራሳችንም ደግሞ እንመልከት። ብዙውን ጊዜ እኛ አይታችሁ ከሆነ ሰዎች እንዲህ ይሉናል ብለን የምንስለው ስዕል አለ። ወይም እንደዚህ አድርገው ነው እኔን የሚስሉት። እነኚህ ሰዎች 3 4 ሊሆኑ ይችላሉ፣ ግሩፖች ሊሆኑ ይችላሉ፣ ኢንዲቪጁዋልስ ሊሆኑ ይችላሉ። ስለዚህ እንደዚህ ነው እኔን የሚያዩት ብለን እኛ ራሳቸው እንዲህ ነው የሚያዩት ብለን ወይም ባጭር በግልጽ አነጋገር ስለ እኔ እንደዚህ ነው የሚናገሩት ብለን ብዙውን ጊዜ ማስረጃ ሳይኖረን ግምቱ ውስጥ እንገባለን። እንደ ስዕል አድርጋችሁ ውሰዱ። ያንን ማስረጃ እኮ የለንም። ደግሞ በእርግጥም እንደዛ እንዲሉ የምናደርጋቸው ምናልባት የኛ የራሳችን አፕሮች ሊሆን ይችላል። የኛ የራሳችን ምክንያቱም ራሳችን ሙሉ በሙሉ ለሁሉም በአንድ አቅጣጫ በአንድ ሁኔታ አንገልጸው። ለአንዱ በተለየ መልክ፣ ለሌላው በተለየ መልክ፣ ለሌላው ደግሞ የተለየ መልክ አድርገን ራሳችንን ስለምናቀርብ የራሳችንን መልክ ራሱ አንድ መልክ ሆኖ መልካችንን ዥጉርጉር እናደርገዋለን። ስለዚህ ሰዎች እኛን የሚስሉት እኛ ራሳችን በሰጠናቸው ፒክቸር ሊሆን ይችላል። ለሱ የምሰጠው የኔ ማንነት ለየት ባለ ሁኔታ ደግሞ ለሱ አሰጣለሁ። ስለዚህ የእሱና የእሷ ሐሳብ የሚለያዩት እኔ በሰጠኋቸው እኔ ራሴን ማንነቴን ባቀረብኩበት ሁኔታ ነው። ገብቷችኋል? ሚዛንም ልበላችሁ፣ ወደ ሚዛንም ልውስጥ። ስለ ራሴ የምሰጠው ሚዛን አለ ልበላችሁ፣ ራሴን የምመዝንበት ይላል እኮ የእግዚአብሔር ቃል። ሰው ሁሉ በመንገዱ መልካም ይመስለዋል፣ የራሱ መንገድ መልካም ይመስለዋል የሚለው ይህንን ነው። ስለዚህ ስለ ራሴ የምሰጠው ሚዛን አለ። ለእያንዳንዱ ሰው የምሰጠው ሚዛን የተለያየ ሚዛን ነው። ስለዚህ እነኛ ሰዎች እኔ በሰጠኋቸው ሚዛን ነው የሚመዝኑኝ ማለት ነው። ልክ እንደ ፒክቸሩ እኔ በሰጠኋቸው ገጽታ፣ እኔ በሰጠኋቸው ዳይሜንሽን ወይም እኔ በሰጠኋቸው የመቅረብ ሁኔታ በዛ መልኩ ነው ራሳቸው የሚቀርጹት እኔን ማለት ነው፣ የሚስሉት። ስለዚህ በእኔ ላይ ያላቸው የሰዎች አመለካከት የሚለያየው ከዚህ የተነሳ ነው። በሁላችን ላይ እውነተኛ ነገር ነው። ሰዎች እውነቴ ነው የምነግራችሁ። ስለዚህ ስለሚታየው ቁመታችን ሲናገሩ አይሳሳቱም እንጂ ስለ ማንነታችን ወይ በግልጽ ስለ ባህሪያችን በአንድ አይነት አስተያየት ሊናገሩ አይችሉም። ያ የሆነበት ምክንያት እንዳልኳችሁ የኛ የራሳችን አቀራረብ ነው። ለአንዳንዶቹ የምንቀርበው ራሳችን የምናቀርብበት መንገድ አለ። ለሌሎቹ ደግሞ በተለየ መንገድ ነው ራሳችን የምናቀርበውና ስለዚህ ሰዎች ስለኛ የተለያየ አመለካከት ቢኖራቸው ምናልባት ያንን ኮንፊውዥን የፈጠር ነው ግራም ያጋባ ነው እኛ ነን ማለት ነው። ምክንያቱም ማንም ሰው
እኔ ልንገራችሁ በትክክለኛ ሁኔታ እኔ እንደዚህ ነኝ ብሎ ለማንም ማቅረብ አይችልም። አንደኛው ትልቁ ችግር ሰው ራሱ አያውቀውም። ራሱ ለራሱ የሚኖረው አመለካከት የተለየ ነው። ራሱንም የሚስለው ሳል ብትሉ ስለ ራሱ አንድ ሰው ሌሎቹ ከሚስሉት ስዕል የተለየ ስዕል ነው ስለ ራሱ የሚስለው። ወይም ደግሞ እንደው ምን አይነት መነጽር አደረገ ብትሉ ሌሎቹ እሱን የሚያዩበት መነጽር አይደለም፣ እሱ ራሱ የሚኖረው መነጽር ራሱን የሚያዩበት ማለት ነው። ይለያያል። ስለ ራሱ ሚዛን እንደነገርኳቸው የተለያየ ሚዛን ነው ራሱ የሚኖረው፣ ለራሱ የሚሰጠው ክብደት ማለት ነው። በማናቸውም ሁኔታ ለራሱ የሚሰጠው ክብደት ይለያያል። ለምን? ሰው ራሱንም አያውቅም። ትልቁ ችግር እንደው እውነቱን ለመነጋገር ከራሱ ይልቅ ሌሎች ሰዎች ሰውን ያውቃሉ። አንድን ሰው ከራሱ ይልቅ ሌሎች ሰዎች ያውቁታል። ብዙውን ጊዜ ሰዎች ራሳቸውን ሳያውቁ ይኖራሉ፣ ሌሎች የበለጠ እያወቁት ማለት ነው። ከዚህ የተነሳ ሰው እንዳልኳችሁ ወደ ተለያዩ ሰዎች በሚቀርቡበት ጊዜ የተለያየ አቀራረብ ስለሚኖራቸው ሰዎች በእነሱ ላይ የተለያየ አመለካከት ቢኖራቸው የሚያስደንቅ አይደለም ማለት ነው። እኛ ራሳችን ነን ይህንን ሁኔታ የምንፈጥረው፣ ሚዛኑንም የምንፈጥረው እኛው ራሳችን ነን። ሰዎች በሰጠናቸው ሚዛን ነው የሚመዝኑና እኛ ራሳችን በሰጠናቸው መነጽር ነውና የሚያዩን። እኛ በሰጠናቸው ስዕል ማንነት በዛ ነው የሚስሉንና ስለዚህ ስለኛ ሰዎች የተለያየ አመለካከት የሚኖራቸው ለዚህ ነው። ስለ አንድ ሰው እንደገና ልንገራችሁ። አንድ ሰው ነው በቃ። ያ አንድ ሰው ሆኖ ብዙዎቹ የሚጠሉት ይኖራሉ፣ ብዙዎቹ ደግሞ የሚወዱት ይኖራሉ። ዋይ የአንድ ሰው እኮ ነው። ምክንያቱም ሰውን እንዳለ ማወቅ አይቻልም። ማንም ሰው ራሱን ሙሉ በሙሉ ግልጽ አያደርግም። ምክንያቱም ሰው ራሱን የመደበቅ ባህሪ አለው። ራሱን መግለጽ የሚችለው ሲናገር ብቻ ነው። ሲናገር ደግሞ ሙሉ በሙሉ በውስጡ ያለውን የሚናገር ማንም ሰው የለም። በምንም አይነት ተአምር ሰው ራሱን ሙሉ በሙሉ ይገልጻል ብላችሁ አታስቡ። ወደ እያንዳንዳችን ሁኔታ ላምጣ ወገኖች ሆይ። ሰዎች ስለኛ የተለያየ አመለካከት ቢኖራቸው እባካችሁ አትጨነቁ፣ አትቸገሩ። ግን እንዲህ ይልቅ አድርጉ። የትም ቦታ ያው ሁኑና ቅረቡ። ፒክቸራችሁ ያው ይሁን፣ ሚዛናችሁ ያው ይሁን። ሰዎች እናንተን የሚያዩበት መነጽር የተለያየ መነጽር እንዳያደርጉ ተጠንቀቁ። ጀስት ቢ ራሳችሁን ሁኑ። ከዛ በተረፈ በተሳሳተ ሁኔታ ሰዎች እናንተን ቢስሉ አያስደንቅም። እንዳልኳችሁ ሰው ፊትን ነው የሚያየው ብሏል እግዚአብሔር። ቁመናን ነው የሚያየው፣ መልክን ነው የሚያየው። የውስጥን የሚያይ እግዚአብሔር ብቻ ነው። ሰው ደግሞ ያ ችሎታ የለው። የሰውን ውስጥ ገብቶ ማየት የሚችል ሰው የለም ከእግዚአብሔር በስተቀር። ስለዚህ እባካችሁ አትቸገሩ። በሌላ መልኩ ደግሞ ልንገራችሁ። በሌላ መልኩ እንደው በሰዎች ተመስግነናል ተወደናል ብላችሁ አትታለሉ። ዛሬ አመሰገናችሁ፣ ዛሬ ወደዳችሁ፣ ሌላ ጊዜ ከበስተኋላችሁ ሌላ ነገር ስናገር ሰሙታላችሁ። በጭራሽ በሰው ነገር ወገኖች አትታመኑ። ግን እኔ ልንገራችሁ፣ የበለጠ ራሳችሁን ለማወቅ ሞክሩ። ማነኝ እኔ? ስለ ራሳችሁ የበለጠ ወቁ። በምን ሁኔታ ብትሉ በእግዚአብሔር ቃል ራሳችሁ መርምሩ። ይሄ እግዚአብሔር ቃል መመርመሪያ ነው። እኔ ልንገራችሁ፣ ማንም ሰው ከሚመረምረን ይልቅ የእግዚአብሔር ቃል ይመረምረናል። ልባችንን ክፍት ብናደርግ ባንሸሽገው። ለነገሩ እኮ ቢቻለን ከእግዚአብሔርም ቃል ራሳችንን እናሸሸዋለን። እንደተነገረው እንደተጻፈው እንደ እግዚአብሔር ቃል መኖር ያቅተን እናንሸሻለን ማለት ነው። ጀስት ቢ ዜር። ምንም አትሆኑ። ምንም የሚመጣባችሁ ነገር የለም። እባካችሁ እንደገና የምትሰሙኝም ሰዎች እባካችሁ ልለምናችሁ፣ ሰዎችን አታደናግሩ። የተለያየ መልክ ለብሳችሁ የተለያየ መልክ ይዛችሁ አታደናግሩ ሰዎችን። ራሳችሁን ሆናችሁ ቅረቡ። ቃላችሁ አይለዋወጥ። ብሔራ እንትን ምንድነው ቢሄቪየር ወይም ደግሞ ባህሪያችሁ አይለዋወጥ። ሁሉ ቦታ ያሁኑ። ጎጃምም፣ ጎንደርም፣ ባሌም፣ አርሲም፣ ጅማም ያሁኑ። በቃ
አንድ ሰው ናችሁ፣ ብዙ አትሁኑ። ሰዎች ኮንፊውዝድ ነው የሚሆኑት። ስለዚህ የተለያየ አመለካከት ሰዎች በእናንተ ላይ እንዳይኖራቸው ያው ሁኑ፣ ራሳችሁን ሁኑ። አንዱ ሰው ራሱን ሆኖ እንዳይቀር አንዱ ትልቁ ችግር ራሱን መቀበልም ስለሚያቅተው ነው። ሌላው ደግሞ አንዳንዱ ስለ ራሱ የሚኖረው ግምት የተለያየ ነው። ሳያውቅ አንዳንዱ ከሌሎች ሁሉ ራሱን የተሻለ አድርጎ ያህል፣ አንዳንዱ ደግሞ አላደለውምና በቃ የተጣለ የተናቀ የማይፈለግ አድርጎ ራሱን ይጥላል። የሚፈለግ ሰው እኮ ኢምፖርታንት የሆነ ሰው፣ በጣም ተፈላጊ የሆነ ሰው የራሱን ማንነት ካለማወቁ የተነሳ ሌሎች ሰዎች ቅድም እንዳልኳችሁ እኔን አይፈልጉኝም ወደሚለው አመለካከት ሊመጣ ይችላል። ለምን እኔን አይፈልጉኝም ያሰኘው ራሱ ሊሆን ይችላል፣ አቀራረቡ ሊሆን ይችላል። ሰዎች እንደዛ እንዲስሉት ራሱን አቅርቧል ማለት ነው። ወይም ሰዎች እንደዛ እንዲመዝኑት ራሱን አቅርቧል ማለት ነው። ስለዚህ ወገኖቹ ሚዛናችሁም ያው ይሁን፣ ለሰዎችም የምትሰጡት መነጽር ያው ይሁን። ሰዎችም እናንተን በትክክለኛ ሁኔታ እንዲስሉ ከፈለጋችሁ ያው ሁኑ። የትኛውም ቦታ የተለያዩ ሰዎች ለምን የተለያየ ስዕል ይስላሉ ስለኛ? ለምን የተለያየ ሚዛን ይኖራቸዋል? ለምን የተለያየ? እውነቴን ነው የምነግራችሁ፣ የተለያየ ሚዛን ለምን? የኛው ሁኔታ ሊሆን ይችላል። በእርግጥ አንዳንዶቹ ደግሞ ሚዛኑንም ስዕሉንም ወይንም ደግሞ መነጽሩንም ይዋዋሳሉ። ራሱ አንዱን ሰው ያየበትን መነጽር ሌላውም ያንን ሰው እንዲያይበት ያውሰዋል። ለምሳሌ ወንድም ያለ ልበላችሁ እና እሱን ያየበት የራሱ የሆነ መነጽር አለ። ከዛ በኋላ ይወስድና ለሱ ይሰጠዋል። ያም ሰው ይሄን ሰው በዛ መነጽር እንዲያይ ማለት ነው። የራሱ መነጽር አይደለም፣ የሌላውን መነጽር ተውሶ ማለት ነው። ሚዛንም ልበላችሁ ራሱ ይመዝንና አንዱን ሰው ከዛ በኋላ ያንን ሚዛን ደግሞ ሌላውም ሰው እንዲጠቀምበትና ያን ሰው እንዲመዝንበት ሊያደርግ ይችላል። ገብቷችኋል? ስለዚህ አንድ ሰው ላይ የተለያየ አመለካከት የሚኖረውም አንዱ ይሄ ነው ማለት ነው። ሰዎች ይዋዋሳሉ፣ መነጽሩንም ይዋዋሳሉ፣ ሚዛኑንም ይዋዋሳሉ፣ ፒክቸሩንም ይዋዋሳሉ ማለት ነው። በተለይ ስዕል ደም ጥሩ የሆነ ምሳሌ ነው። ስዕል አንድ ሰው ቢስል አንድን ሰው ቢስለው ማለት ነው፣ ይህን ሰው አንተም ሳለው ብሎ ቢሰጥ በትክክል እሱ እንደሳለው አይስለው። ወይ እግሩን ያስረዝማል፣ ወይ እጁን ያስረዝማል፣ ወይ ጆሮውን ያስረዝማል። እሱ ደግሞ ለእሱ ሲሰጥ እሱም የተለየ ስዕል አድርጎ ነው የሚስለው። ከዚህ የተነሳ ለአንድ ሰው ሰዎች የሚኖራቸው ብዙ አመለካከት ይፈጠራል፣ ይባዛል ማለት ነው። ሁሉም አንድ አይነት አይሆንም። ወገኖቼ ወደ እግዚአብሔር ላምጣችሁ። እግዚአብሔር ግን ምን ያደርጋል? ልብን ያያል፣ አይሰወርም። ልባችን በሱ ዘንድ አይሰወርም፣ ክፉም ይሁን መልካም። ስለዚህ በሱ ፊት መስተካከሉ ይሻላል። እኔ መርጫለሁ፣ ይሄንን ነገር ነው የምፈልገው። እንደውም ኤፌሶን ላይ ምዕራፍ 6 ቁጥር 9 ላይ የሰውን ፊት አይቶ እንደማያዳላ ታውቃላችሁና ይላል ጌታ። የሰውን ፊት አይቶ እንደማያዳላ ታውቃላችሁ። ሰው ቢኬርፉል። በሌላ መልኩ ደግሞ እኔ ጌታ ያውቃልኛል፣ እንደዛ አትበሉ። በእውነት ጌታ እንደሚያውቃችሁ ሆኑና ቅረቡ። ቅድም እንዳነበብኩላችሁ እኔ ከሁሉ የሚያስደንቀኝ ሰው ዳዊት ነው። he was just open። እግዚአብሔር ፊት ይቀርምና እግዚአብሔር ይኸው ልቤን ይኸው መርምረኝ ፈትነኝ ይልና እልፍ ብሎ ደግሞ መረመረኝ ፈተነኝ፣ ምንም አላገኘብኝም ሰው ሆኖ። ምክንያቱም ራሱን ለእግዚአብሔር ያስገዛ፣ ከግብዝነት የነጻ፣ ከክፋት የነጻ፣ ከክፋት የራቀ፣ ከተንኮል የራቀ። ያኛውን ሰው ተመልከቱ፣ መልከ መልካም የነበረውን ሳኦልን፣ መልከ መልካም ተንኮለኛ ሰው፣ ምቀኛ ሰው፣ ቀናተኛ የሆነ ሰው፣ ተበቃ የሆነ ሰው፣ የእግዚአብሔር ፍርሃት የሌለበት። አጨራርሱ መልካም አልሆነም። እዚህ ጋር ቅድም ያነበብኩላችሁ የዳዊት ወንድም ራሱ ኤልያብ የመጨረሻ ክፉ ሰውዬ ነው። ዳዊት በመመረጡ ምክንያት
ዳዊትን እንዴት እንዳሳደደው ታውቃላችሁ? ስንቅ እንኳን ይዞ በሄደ ጊዜ በጦርነቱ ጊዜ ምንድነው ያለው? አንተ ተንኮለኛ፣ የልብህን ክፋት አውቀዋለሁ፣ ትዕቢተኛ ነህ አለው። ማንን መሰላችሁ እንደዚህ ያለው? ዳዊትን። ዳዊት እግዚአብሔር እንደ ልብ ያለውን፣ ኤልያብ ግን ምንድነው? ተንኮለኛ፣ ትዕቢተኛ አድርጎ ፈረጀው። ምክንያቱም ልቡን አላየው። ልቡን ያየ ግን እግዚአብሔር ስለሱ ትክክል ተናገረ። ወገኖቹ እግዚአብሔር እንዲመሰክርልን ከፈለግን ልባችን ንጹህ ይሁን። ሁሌ ያሁኑ ሰዎች አንዳንዴ በድፍረት የሚሉት ነገር እኔ በጣም ይከብደኛል። እግዚአብሔር ምስክሬ ነው ይላሉ። ጌታ ምስክሬ ነው። ዋት ይሄ ፍጹም ጻድቅ ቅዱስ የሆነ አምላክ ምስክሬ አድርጌ ልጥራው እንዴ? ኖ ወይ እኔ በጣም እንደው እባካችሁ የምሰሙኝም ሰዎች እባካችሁ ስቶፕ። እግዚአብሔር ምስክሬ ነው አትበሉ። በመካከል እንደው ዝም ብላችሁ ሳታስቡ እግዚአብሔር ምስክሬ ነው ይባላል። አሁንማ እየተቀባበሉ ጌታም ይባላል። ስቶፕ ኢት። እግዚአብሔር አይዘበትበትም። ስሙ የከበረ ነው። ደግሞ እግዚአብሔር ስንት አመፀኛ፣ አመንዝራ፣ ክፋት፣ ውሸት፣ ምቀኝነት፣ ሌብነት፣ ተንኮል የተሞላበት ሰው እግዚአብሔር ምስክሬ ነው ይላል። ትዕቢተኛ የሆነ ሰው ወገኖቹ እግዚአብሔር እንደዚህ አይነቱ ሰው አይመሰክርም። እንደነ ዳዊት ላሉት ግን እግዚአብሔር ምስክር ነው። እነሱ ምስክሬ ነው። እኔ መጽሐፍ ቅዱስ ውስጥ ማንንም አታገኙ ኤክሴፕት ጳውሎስ ብቻ ጌታ ምስክሬ ነው ብሏል በአንድ ወቅት። እሱ ደግሞ እኔ ክርስቶስ እንደመሰልኩ እናንተ እኔ የምሰሉ ያለ ሰው ነው። እንደዛ ቢልስ እኔ አስደንቀኝ። ዳዊት ግን እንዳልኳችሁ ብዙ ጊዜ ነው መርምረኝ፣ ልቤን መርምረው። ምክንያቱም እግዚአብሔር እንዲመረምረው ይፈልጋል። የተሸሸገ ነገር ከእግዚአብሔር እንዳይኖረው። ነገራችንን ከሰው መሸሸግ እንችላለን፣ ከልዑል እግዚአብሔር ፊት አይቻልም። እባካችሁ እኔ በጌታ እየተሰማኝ ነው የምናገር። እባካችሁ ፈሊጥ አድርጋችሁ እከሌ ምስክሬ ነው ብትሉ ይሻላችኋል። እግዚአብሔር ምስክሬ እና እንዴት ሰው እግዚአብሔር ምስክሬ ነው ብሎ ይላል? እግዚአብሔር ምስክሬ ነው ብላችሁ ትምላላችሁ። የፈለጋችሁትን አድርጋችሁ ውሸታችሁን ለመሰወር፣ አመፃችሁን ለመሰወር፣ ትዕቢታችሁን ለመሰወር ራሳችሁን የማታውቁ ሰዎች ናቸው። እግዚአብሔር ምስክሬ ነው የምትሉ። እግዚአብሔርን የምታውቁ ከሆነ ትፈራላችሁ፣ ትንቀጠቀጣላችሁ። እግዚአብሔር ምስክሬ ነው ለማለት ወገኖች እኔ ማን ነኝ እንዴ? እንደዛ ማለት ይገባችኋል። እንኳን እግዚአብሔር ጻድቅ፣ ቅዱስ፣ ሁሉን አዋቂ ቀርቶ እውነተኛ ሰው ላይ መሰክርን ይችላል። እውነቱን ከመሰከረ ችግር ይፈጠራል። ስለሆነም አይመሰክርም። እግዚአብሔር ምስክሬ ነው የምትሉ መጀመሪያ ራሳችሁን ወቁ። ከዛ እግዚአብሔር ምስክሬ ነው ሳትሉ ራሱ ይመሰክርላችኋል። ጌታ እግዚአብሔር ይባርካችሁ። እንቀጥላለን በዚህ ትምህርት። ዛሬ እዚህ ጋር እናቆማለን። ተባረኩ።